ይህ የምትመለከቱት ሰው ጥሎ የወጣ ቦታ ነው ማሳያችሁት። ይሄ ጉርጓድ አሁን ምን ሊያረግ እንደሆነ እስከዚህ ድረስ ተነጠቀውን አላወኩም። ይሄ ከሰማይ ነው የሚመጣ ወይስ ይሄ ላይ ኮሜንት ስጡበት እስቲ። ከሰማይ ነው የሚመጣ ወይስ ከየት የሚመጣ ውሃ ነው በዚህ የሚገባ? ገና አልገባም። ቢቢሲ ወይ ገብቷል ቋል ግን እና ድንጋይ ገጠመን ብሎ ጥሎ የወጡ ቦታ ነው እንደምትመለከቱት። እዚች ጋርም ተቆፍሯል። እዛ ጋር 25 እዚህ ጋር 25 አጠቃላይ 50 ሜትር ቆፍሯል ማለት ነው። እቺን አንስቼ ላሳያችሁ ይዩት። ይሄው እዚህም ተቆፍሯል 25 እና 25 50 ሜትር ቆፍሯል ማለት ነው። እንዲህ ከምትነካኩ አንድ ቦታ ወጥ የሆነ ስራ ለምን ለፍታችሁ ሰርታችሁ ጥሩ ገንዘብ ትክክለኛ ገንዘባችሁ ለምን አትወስዱ? ማይሆን ነገር ሰውን ማደጋ ላይ ጥላችሁ ፓምፕ አስገዝታችሁ ፒፒሲ አስገዝታችሁ ሰውን ከምታከስሩ በየቦታ ይሄ ነገር እየገጠመኝ ነው። አሶሳ በተለይ አሶሳ ከተማ ላይ እና ይሄንን ቪዲዮ እንዲህ ለሚሰሩ ሰዎች ጋር እንድታደርሱልኝ በአክብሮት ጠይቃለሁ። እኛ ማሽኑ የተሻለ ነው እንዳትሉ፣ ይሄ የምንቆፍርበት ማሽን ሲንግል ፌስ እንዳውም የወረደ በጣም ደካማ የሚባል ማሽን ነው። በዛ ነው የቆፈርን ያለ ነው። እነሱ ግን ዴና ማሽን ይዞ በጀኔሬተር የሚቆፍር ዴና ማሽን ይዞ ይሄ ነገር ጥሎ መውጣት ማለት ስራውን የመሰላቸት በአጭር የመክበር ነገር አይነት ነው እንጂ ትክክለኛ ሰርቶ ትክክለኛ ገንዘብ የማግኘት አይነት ነገር አይደለምና ይሄንን ቪዲዮ እነሱ ጋር እንድታደርሱልኝ በአክብሮት ጠይቃለሁ። አመሰግናለሁ።